الحمد لله الواثق بعظيم فضله وجزيل عطائه، أحمده ملء أرضه وسمائه، وأشكره على أفضاله وآلائه، وأشهد أن لا إله إلا الله وحده لا شريك له شهادة موحد مسلم، وأدعوه دعاء مؤمل مسلم. يا من يرجى للشدائد كلها، يا من إليه المشتكى والمفزع، يا من خزائن رزقه في قول كن أمن فإن الخير عندك أجمع. ما لي سوى فقري إليك وسيلة، فبالافتقار إليك فقري أدفع. ما لي سوى قرعي لبابك حيلة، فلئن رددت فأي باب أقرع. ومن ذا الذي أدعو وأهتف باسمه، إن كان فضلك عن فقير يمنع. حاشا لجودك أن تقنط عاصيا، الفضل أجزل والمواهب أوسع. وأشهد أن محمدا عبده ورسوله، خير الواثقين بالله وأحسن الخلق توكلا على خالقه ومولاه، صلوات الله وسلامه عليه ما تحركت الشفاه ونطقت الأفواه، وعلى آله وصحبه ومن والاه. أما بعد، فأوصيكم ونفسي بتقوى الله في السر والعلن. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. من يطع الله ورسوله فقد رشد، ومن يعص الله ورسوله فإنه لا يضر إلا نفسه ولا يضر الله شيئا. أيها الإخوة والأخوات، إن شاء الله عز وجل يا الله سبحانه وتعالى فقاد كهنا يزاري خطبة الرئيس مهونو الثقة بالله جل وعلا، بالله سبحانه وتعالى متماما، بالله سبحانه وتعالى موكل ممكات يميلي هونال. ይህን ርዕስ የመረጥኩበት ምክንያት በአሁኑ ሰዓት አብዛኛው ሰው ጭንቀት ውስጥ ገብተዋል። እዛ መንገድ ተዘግቷል፣ ያ እንዲህ ሆነዋል እያሉ የኑሮ ጉዳይ በጣም አስጨንቋቸውና ጭንቅ ውስጥ ይገኛሉ። ወንድሞቼ፣ እኛ አላህ ሱብሓነሁ ወተዓላ ትልቅ የሆነ መሳሪያ ሰጥቶናል፣ ትልቅ የሆነ መመሪያ ሰጥቶናል። ለሁሉም ነገር አላህ ሱብሓነሁ ወተዓላ መፍትሄን አስቀምጠዋል። ስለዚህ በአላህ ሱብሓነሁ ወተዓላ መተማመን አትቀቱ ቢላህ የሚለው ርዕስ ነው ዛሬ የምንነጋገርበት። ወደዛ ከመግባቴ በፊት እኔንም እናንተንም አላህን ሱብሓነሁ ወተዓላ እንድንፈራ አደራ እላለሁ። በምስጢርም ይሁን በገሃድ አላህን እንፍራ። ከሰዎችም እንሁን ብቻችን፣ በብርሃንም እንሁን በጨለማ አላህን ሱብሓነሁ ወተዓላ ልንፈራ ይገባል። አላህን መፍራት ብሎ ማለት አላህ ያዘዘውን መስራት የከለከለውን መከልከል ነው። ወንድሞች እህቶች፣ አላህ ሱብሓነሁ ወተዓላ يقول يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون። እናንተ በእኔ ያመናችሁ ምእመናኖች ሆይ፣ አማኞች ሆይ፣ እኔን ተገቢ የሆነ መፍራትን ፍሩኝ፣ አላህን ፍሩ፣ ትክክለኛ ተገቢ የሆነው መጠንቀቅን ተጠንቀቁ፣ ሙስሊሞች ለእኔ ታዛዥ ባሪያዎች ሆናችሁ ቢሆን እንጂ ሞት እንዳይመጣባችሁ እንዳትሞቱ ይለናል አላህ ሱብሓነሁ ወተዓላ። ስለዚህ ለአላህ ሱብሓነሁ ወተዓላ ታዛዥ ባሪያዎች፣ ሁሌም ታዛዦች ልንሆን ይገባል። እንግዲህ የአላህን ሱብሓነሁ ወተዓላ ትእዛዝን የተከተለ ረሱልን ሰለላሁ ዐለይሂ ወሰለምን የታዘዘ ቅኑን መንገድ ይመራል። ያም ለራሱ ነው። መልካም የሰራ ለራሱ ነው። አላህና መልእክተኛው የሚያምጽ ደግሞ ነፍሱን ቢሆን እንጂ ማንንም አይጎዳም። አላህን ቅንጣት ያህል አይጎዳውም አላህ ሱብሓነሁ ወተዓላ። ስለዚህ መመራትም ረሱል ሰለላሁ ዐለይሂ ወሰለም መከተልም ለራሳችን ነው። ወንድሞች ዒባደላህ፣ الخطبة اليوم عن الثقة بالله وما أدراكم ما الثقة بالله. نحتاجها في الشدة والرخاء وفي السراء والضراء وفي النعماء والبأساء. إنها سواد عين التوكل ونقطة دائرة التفويض وسويداء قلب التسليم. مزاري من النقاقرو بالله سبحانه وتعالى سلم التمامن. بالله سبحانه وتعالى متمامن مالت من اندهونا من اسوقاتشو من مالت نوم ይህን በአላህ መተማመን ሁሌም ያስፈልገናል። በጭንቀትም ሰዓት
በተድላም ሰዓት በደስታም ሰዓት በችግርም ሰዓት ንዕማም ሲኖርብን በጣም ስንቸገርም ስንጠበብም በአላህ ሱብሓነሁ ወተዓላ መተማመን ይኖርብናል። በአላህ ላይ ጥሩ የሆነ ሒሳብ ሊኖረን ይገባል። ጥሩ የሆነ ظن ሊኖረን ይገባል። ለምን ይህ ሑስነ ظن ወይም አስቀቱ ቢላህ የተወኩል የአይን ብሌን ናት። የተወኩል የአይን ብሌን ናት። እንዲሁም ደግሞ ነገራችን ሁሉ ወደ አላህ የማስጠጋት መሽከርከሪያ ነጥብ ናት። ስለዚህ በአላህ ሱብሓነሁ ወተዓላ ልንተማመን ይገባል። አስቀቱ ቢላህ يحتاجها المسلم في استنزال المطالب والرحمات وفي استدفاع المصائب والملمات مسلم ሁሌም በአላህ መተማመን ያስፈልገዋል። የአላህ ሱብሓነሁ ወተዓላ ረሕመቶቹንም ሲጠይቅ የአላህን ሱብሓነሁ ወተዓላ መልካም ነገራቶቹን ፈድሎቹንም ሲጠይቅ እንዲሁም ደግሞ የሚመጣበትን ሙሲባና በላ አላህ ሊያነሳለት ሲጠይቅ በአላህ ሱብሓነሁ ወተዓላ መተማመን ይኖርበታል። ፈየሲቁ ቢላሂ ፊ ኩሊ ሽኡን ሐያቲህ ሙስሊም በሁሉም የህይወት አካሉ ወይም በሁሉም የህይወት ክፍሉ በአላህ ሱብሓነሁ ወተዓላ ሊተማመን ይገባዋል። ወከይፈ ላ የሲቁ ቢላህ እንዴት በአላህ ይተማመንም ሙስሊም እንዴት በአላህ ጥሩ ሂሳብ አይኖረውም? وهو الذي تكفل برزقه وحفظه منذ كان في بطن أمه جنينا يا نو الله سبحانه وتعالى جناب النات هود استيالة سنسيالة الله سبحانه وتعالى يرزقون يسون يسيسايون هنيت على فتنا وزدو يالة انديت با الله سبحانه وتعالى يتمامنم هونس هلك اللين هونس منجة تزقاقا نورو تودد هلك اللين انديت الال الله سبحانه وتعالى وكو أنت جنا أنت جنا በእናትሽ ሆድ ውስጥ በእናት ሆድ ውስጥ እያለ በእናታችን ሆድ ውስጥ እያለን እኮ ነው አላህ የጻፈልን አላህ የጻፈልን ያ ነው። ያንን እርግጠኛ መሆን መቻል አለብን ወንድሞቼ። አንስራ ማለት አይደለም፣ ሰበቡን እናደርሳለን። ተጨናንቀንም የምናመጣው ነገር የለም፣ ምንም የምንፈጥረው ነገር የለም። የአቅማችን ተፍ እንላለን፣ ነገራችን ግን ወላሂ ወደ አላህ እናስጠጋለን። አላህ ሱብሓነሁ ወተዓላ የሪዝቃችን ኃላፊነትና እንደወሰደ ማወቅ መቻል አለብን። እኛን ያዘዘን አላህ ሱብሓነሁ ወተዓላ በዒባዳ ላይ እንድንጠነክር ነው። አንድ ሼኽ ናቸው። በቤታቸው ምንም ነገር አልነበረም፣ የሚበላ የሚጠጣ አልነበረም። መስጂድ ቆይተው ሲገቡ ልጆች ሰገዱ እንዴ ብሎ ጠየቋት ለባለቤታቸው። ልጆች ሰገዱ እንዴ? አረ በጣም ርቧቸው ሲያለቅሱ ስለነበረ እንደምንም ብሎ ረሃባቸውን እንዲረሱ አታልዬ አስተኛዋቸው አለች። አታልዬ አስተኛዋቸው። ላነሳቸው ደግሞ በጣም ስለሚርባቸው ያለቅሱብኛል ብዬ ፈርቻለሁ። አንሻቸው ይስገዱዋል። አንሻቸው። አረ በጣም ያለቅሳሉ፣ የሚበላ የሚጠጣ ነገር ከቤት የለም። አንሻቸው፣ እኔን አያገባኝም። አላህ ሱብሓነሁ ወተዓላ በሰላት እዘዝ ነው ያለኝ፣ እኔ ግዴታዬ በሰላት ማዘዝ ነው። ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ወልዓቂበቱ ሊተቅዋ። አላህ እኮ እኔን ያዘዘኝ በሰላት እንዳዛቸው ነው እንጂ የሪዝቃቸው ግዴታ በእኔ ላይ የለብኝም። አንሻቸው ይስገዱ። አላህ በእኔ ላይ ግዴታ ያደረገብኝ ሰላት እንዲሰግዱ ማዘዝ ነው። ቀሰቀሰቻቸው። ሱብሓነላህ። አላህ ምን አለ? በቤተሰቦችህን በሰላት እዘዝ፣ በሰላት እዘዝ፣ አንተም በሷ ላይ ጽና፣ ጠንክሩ። ሪዝቅን የልጆችህን የቤተሰቦችህን ሪዝቅ አንጠይቅህም፣ አንተንም ልጆችህንም እንረዝቃለን። የመጨረሻ ማማር አላህን ለሚፈሩት ነው ብሎ አላህ ሱብሓነሁ ወተዓላ አንሻቸው። አነሳቻቸው። ተነስተው ሰገዱ። ልክ ሰግደው ሲጨርሱ የበር መንኳኳትን ሰሙ። በር ይንኳኳል። ምንድነው? ኑ ይሄን ነገር ይሄን ማዕደስ ገቡ። ሱብሓነላህ። የአላህ ሱብሓነሁ ወተዓላ በአላህ የምንተማመን ከሆነ የአላህን ሱብሓነሁ ወተዓላ ትእዛዝን የምናከብር ከሆነ ካላሰብንበት አላህ ይረዝቀናል። ባለን ነገር አላህ በረካ ይጨምርልናል። ተንኳኳ። ላንካ ይሄን ማዕደስ ገባ። ምንድነው? አይ እንደዚህ ለተከበረ እንግዳ ይሄን ሁሉ ግብዣ አዘጋጅቼ ነበረ፣ በሆነ ነገር አልተስማማንም፣ ያንተን ግብዣ አልፈልግም ብሎኝ ሄደ። ስለዚህ ወደ አላህ የሚቀርብበት ሰርቶ ዒባዳ የሚሰራበትን ሰው ነው የፈለግኩትና እንካ ይሄን ማዕደስ ገባ። ሱብሓነላህ። የተዘጋጀውን ነገር አምጥቶ አበላቸው ማለት ነው። ሱብሓነላህ። አላህ ሱብሓነሁ ወተዓላ ይህ ነው። አላህ ሱብሓነሁ ወተዓላ በሱ ስንተማመን ይረዝቀናል። ለዚህም ነው አንዱ በጣም እንዲኖሮ ተወደደ ተብሎ ሲወራ አረብ ሀገር ውስጥ ነው በጣም ሲወራ፣ እናንተ ምንድነው ያስጨነቃችሁ? አላህ ሱብሓነሁ ወተዓላ እኮ አላፍትናውን ወስዷል፣ ይረዝቀናል።
እኔን ለምንድነው የምጨነቀው? ለዒባዳይ ነው። ለምን አንዲት የገብስ ፍሬ 1000 ዲናር ለምን አትገባም? መረዘቃችን አይቀርም። አንዲት የገብስ ፍሬ አንዷ እኮ ነው በፍሬ አንዷ 1000 ዲናር ቢትገባ እኔን ምን አስጨነቀኝ? እኔ አዕቡዱሁ ከማ አመረኒ ወየርዙቁኒ ከማ ወዐደኒ፣ እንዳዘዘኝ እገዘዋለሁ፣ ቃል እንደገባልኝ ይረዝቀኛል። ቃል እንደገባልኝ ይረዝቀኛል። ወአሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ወልዓቂበቱ ሊተቅዋ። ይኸው ቃሉን ይሞላል አላህ ሱብሓነሁ ወተዓላ። ስለዚህ አንጨናነቅ ወንድሞቼ፣ ተጨናንቀኝ ምንም እናመጣው ነገር የለም። አንዳንዴ ምንም ለማናገር ነገር እኛ ምንም ለማናመጣው ነገር ራሳችን ማስጨነቅ፣ ራሳችን ማስጠበብ፣ ቤት ሰላም ማጣት አያስፈልግም። በእኛ የሚፈለግብን ወንድሞች እህቶች በዒባዳችን ላይ መጽናት ነው። አላህን ማመስገን ነው። በሰጠነው ስናመሰግነው ያ ሌላውን ይጨምርልናል ወንድሞቼ። ይህ በአላህ ሱብሓነሁ ወተዓላ መመካት፣ በአላህ ሱብሓነሁ ወተዓላ መተማመን የነቢያቶች ባህሪ ነው። ነቢዩላህ ኢብራሂም ዓለይሂ ሰላም፣ ነቢዩላህ ኢብራሂም የተውሂዱ አባት የሆኑት ነቢዩላህ ኢብራሂም በአላህ መተማመን የመጀመሪያ ተጠቃሽ ናቸው። አላህ ሱብሓነሁ ወተዓላ ትእዛዝ ሲሰጣቸው ባለቤታቸውና ልጃቸውን በመካ በረሃ ላይ ትተዋቸው ተነሱ። ሱብሓነላህ ሐይቱ ላ አኒሰ ወላ ጀሊሰ ሚነል በሸር፣ አንድም ጭርታን አስወጋጅ አንድም ሰው ሳይኖር ትተዋቸው ተነሱ። ሱብሓነላህ። በዚህ ሰዓት ይሄን ቅሳ ስታነቡ በማን እንደምትገረሙ ግራ ትጋባላችሁ። በኢብራሂም ነው ወይስ በኢስማኤል እናት? ኢብራሂም የአላህ ሱብሓነሁ ወተዓላ ትእዛዝ መጣ። ይኸው በዛ በረሃ ላይ ምንም ባሌለበት ትተዋቸው ተነሱ። በሷ ነው የምንገረመው። ሚን ثقة أم إسماعيل بربها عند أن قالت الله أمرك بهذا، ይህን ትእዛዝ እኛን እዚህ በዚህ ሜዳ ላይ ትተሃን እንድትሄድ አላህ ነው ያዘዘክ አለች። ቃለ ነዓም አው አላህ ነው ያዘዘን። ቃለት ኢዘን ላ ዩضይዑና፣ አላህ ነው ያዘዘክ አይደል? መቼም አላህ እንዲሁ አይተወንም፣ እንዲሁ እንድንቸገር አይተወንም፣ አያባክነንም አለች። ሱብሓነላህ። አላህም ደረሰላቸው። ሱብሓነላህ። ይህ ነው የሙሳን እናት አስታውሱ። የሙሳ እናት በጊዜው ፊርዓውን ለዕነቱላህ ዐለይህ የሚወለድን እያንዳንዱን ወንድ ልጅ ይገድል ነበር። በዛን ጊዜ ወንድ ልጅን ወለደች። ሲወለድ ወንድ ነው፣ ተጨነቀች። ማጥባቱላ አቃታት፣ ጨነቃት። አላህ ሱብሓነሁ ወተዓላ የቁል ወአውሐይና ኢላ ኡሚ ሙሳ ነርድዒህ፣ ወደ ሙሳ እናትም መልእክት ሰጠናት፣ ትእዛዝ አስተላለፍን። አጥቢው ልጅሽን አትፍሪ። ፈኢን ኺፍቲ ዐለይህ፣ ፈርተሽም ከሆነ በሱ ላይም ከፈራሽ በሳጥን ላይ አድርገሽ ልቀቂ ወንዙ ውስጥ። አትፍሪ፣ አትዘኚ፣ ወደ አንቺ እንመልሰዋለን፣ መልእክተኛም እናደርገዋለን አለ አላህ ሱብሓነሁ ወተዓላ። ሹፉ በአላህ ላይ ያላትን መተማመን። አላህ ትእዛዝ ሰጣት። ልጇን የአብራኳን ክፋይ ሳጥን ውስጥ አድርጋ በሳጥን ዘግታበት ወንዝ ውስጥ ለቀቀችው። ሱብሓነላህ። አላህም ቃሉን ሞላላት። ይሄ አትቀቱ ቢላህ ያላት በአላህ መተማመን በጣም ከፍተኛ ስለሆነ በሱብሓነላህ አስቡ፣ ወደ ፊርዓውን ቤተሰቦች እጅ ሄደ። ፊርዓውን የሚያጠባ ሰው እየፈለገ ወደ እናቱ ደረሰ። ፊርዓውን ለእናቱ እየከፈላት እየጠባ አደገ ማለት ነው። ሱብሓነላህ። ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለምን አስታውሱ። ረሱል ሰለላሁ ዐለይሂ ወሰለም ያ ሁሉ ጭንቅ ከተወለዱበት ሀገር ተባረው ከዛ እንዲሰደዱ አድርገዋቸው አቡበከርና ነቢዩ ሰለላሁ ዐለይሂ ወሰለም ተደብቀው ወጥተው ነበር። ዋሻ ውስጥ ተደብቀው እያለ እነኛ ጠላቶች እየፈለጓቸው መጡ። አቡበከር ረዲየላሁ ተዓላ ዐንሁ እንዲህ ብሎ ሲያዩ ሙሽሪኮችን አገኟቸው። ይህም በሰሒሕ ተቀምጧል። ሱብሓነላህ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አቡበከር ምን አላቸው? የአላህ መልእክተኛ ሆይ አላቸው። የአላህ መልእክተኛ ሆይ እንዙር نظرت إلى أقدام المشركين على رؤوسنا ونحن في الغار فقلت يا رسول الله لو أن أحدهم نظر إلى قدميه أبصرنا تحت قدميه فقال يا أبا بكر ما ظنك باثنين الله ثالثهما እኔ ሙሽሪኮችን እንዲህ ወደ ላይ አየሁና የአላህ መልእክተኛ ሆይ አልኳቸው ይላል አቡበክር ረዲየላሁ ተዓላ ዐንሁ።
እነኚህ ሙሽሪኮች እኮ አንደኛቸው ወደ ግራቸው ስር ቢመለከቱ ያገኙናል አለች። የነብዩ ሰለላሁ ዐለይሂ ወሰለም መተማመን የነብዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም መተማመን አንተ አቡበክር ሆይ ምንድነው ሁለት ሰዎች በሁለት ሰዎች ምን አይነት ጥርጣሬ ነው ያለ ሶስተኛቸው አላህ የሆነ ያለ አላህ ሶስተኛቸው ነው ምንም ይደርስብን ነገር የለም አሉ ረሱል ሰለላሁ ዐለይሂ ወሰለም። ኢብራሂም ዐለይሂ ሰላም እነኛ ጠላቶች ሙሽሪኮች እሳትን አዘጋጅተው ወስፈንጠርን አዘጋጀው ወደ እሳት ሲወረውሯቸው ምን አሉ? ሐስቢ አላሁ ወኒዕመል ወኪል። ሐስቢ አላህ አላህ በቂዬ ነው ምንኛ ያማረ መመኪያ አሉ። አላህም ደረሰላቸው። ለእሳትም ምን አላት? ኩኒ ያ ናሩ በርደን وسلاما على إبراهيم. أقول ما قد سمعتم وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين والعاقبة المحمودة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه أجمعين. أما بعد فيا عباد الله متى نحتاج إلى الثقة بالله وكيف نحقق هذه العبادة العظيمة النافعة لأصحابها في الدنيا والآخرة؟ نحتاج إلى الثقة بالله في كل شؤون حياتنا ويتعين علينا تحقيقها واستحضارها في أمور كثيرة منها عند الدعاء. قال الله جل وعلا وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. أيها الإخوة والأخوات ይህ በአላህ Subhanahu Wa Ta'ala መተማመን በአላህ Subhanahu Wa Ta'ala ሙሉ በሙሉ መመካት መች ነው የሚያስፈልገን? መች ነውስ ምናረጋግጠው? ይህ ሁሌም በህይወታችን ክፍል ያስፈልገናል። ሁሌም ልናረጋግጠው ይገባል። ነገር ግን በተለይ ወሳኝ በሆኑ ቦታዎች በአላህ Subhanahu Wa Ta'ala መተማመን ያስፈልገናል። ከነኚህ መካከል ዱዓ በመናደርግበት ጊዜ ወንድሞች ዱዓ በመናደርግበት ጊዜ አላህ እንደሚቀበለን እርግጠኛ ሆነን ነው ማድረግ ያለብን። አላህ ይቀበለናል፣ የጠየቅኩትን ነገር አላህ ይሰጠኛል ብለን እርግጠኛ ሆነን ነው ዱዓ ማድረግ ያለብን። ለምን? አላህ Subhanahu Wa Ta'ala يقول وإذا سألك عبادي عني ባሪያዎቼ ስለኔ በጠየቁህ ጊዜ فإني قريب እኔ ቅርብ ነኝ በላቸው። أجيب دعوة الداعي የተጣሪን ጥሪን እቀበላለሁ፣ ዱዓውን እቀበላለሁ። ነገር ግን መጀመሪያ ማሟላት ያለበት መስፈርት አለ። فليستجيبوا لي እኔ ዱዓቸውን እንድቀበላቸው መጀመሪያ እኔን እሺ ብለውን ይቀበሉኝ፣ እኔን ይታዘዙ፣ ሰላታቸው ላይ ይበርቱ፣ በዒባዳቸው ላይ ይጠንክሩ። فليستجيبوا لي وليؤمنوا بي لعلهم يرشدون ቅኑን መንገድ ይመሩ ዘንድ በእኔ ይመኑ እሺ ብለው ይታዘዙኝ፣ ያኔ ዱዓቸውን እቀበላቸዋለሁ ይላል አላህ Subhanahu Wa Ta'ala። መጀመሪያኛ ለአላህ ታዛዥ ባሪያዎች መሆን መቻል አለብን። በዒባዳ ላይ ጽኑ መሆን መቻል አለብን። ሐላልን መብላት አለብን። ከሐላል መጠጣት አለብን። ከሐላል መልበስ አለብን። ሰውነታችን በሐላል መገንባት መቻል አለበት። ያኔ አላህ Subhanahu Wa Ta'ala ዱዓችን ይቀበለናል። ረሱልም ሰለላሁ ዐለይሂ ወሰለም ምን አሉ? ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ። አላህን ስትለምኑ አላህ እንደሚቀበላችሁ እርግጠኛ ሆናችሁ አላህን ለምኑት አሉ ረሱል ሰለላሁ ዐለይሂ ወሰለም። ምናልባትም ተብሎ አይደለም አላህ ሆይ አድርግልኝ ይሄን ነገር፣ አንተ ቅርብ ነህ አድራጊ ነህ ይሄን ነገር አድርግልኝ ብለን ነው መጠየቅ መቻል ያለብን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? فإذا دعوت الله فأحسن الظن بالله بالله سبحانه وتعالى حسابهم أسهمره أستكاكل دعاء درقنو وحسن الظن بالله عند الدعاء وهو رجاء الإجابة والثقة في الإجابة. الله يقبلني البلو ارقت أنيا مهنو ليلو يتنو مياسفلقن بالله متماما لرزق في اللقاء تفتف سنل ياكماتشن سبب سنادرس بالله سبحانه وتعالى متماما ياسفلقنال بالله سبحانه وتعالى ارقت أنيوش لنهون يقبانال الله سبحانه وتعالى يتعافلن مچه ما يكرم الله سبحانه وتعالى
ርዝቄን ጽፎልኛል እንሂን ማመን መቻል አለበት وأن عطاء الله له موهوب وأن ما كتبه الله له فلن يفوت መቼም አያመልጠኝም አላህ የጻፈልኝን ብሎ ማመን አለበት የትኛው ሙስሊም ያኔ ይሄን ሲያምን አላህ የጻፈልኝ መቼም አይቀርም አላህ ከጻፈልኝ ውጪ ደግሞ ከየትም አላመጣም የሚለውን ይህን እርግጠኛ ሲሆን فلا يقبل الحرام حرامن አይቀበልም በሐራም አይሰራም በውሸት አይሰራም سبحان الله حرامن አይቀበልም ولو لم يجد الا القوت የቀን ቀለቡን ቢሆን እንጂ ባያገኙ እንኳ ለማብዛትና ለመጨመር ብሎ ከሐራም አይሰበስብም ለምን አላህ Subhanahu Wa Ta'ala የጻፈለት መቼም እንደማይቀርበት ስለሚያውቅ ማለት ነው ከለታት አንድ ቀን አንድ ሽማግሌ ናቸው ግማላቸውን እንዲይዞ ወደ ሶላት ወደ መስጂድ ሲገቡ አንድን ሰው እንካ እችን ልጓማን ይዘ ጠብቅልኝ አላቸውና ወደ መስጂድ ገቡ ሰግደው ሲወጡ ልጓማን እንዲሲያያት ታምራለች አወለቃትና ሮጦ ወስዶ ሸጣት የሸጣት ለምሳሌ 10 ብር ነበር 10 ብር ሽጦ ሼኹ ደግሞ ከዛ ሲወጡ በውስጣቸው ምን ያሰቡ ነው ስለጠበቀልኝማ 20 ብር ልሰጠው ይገባል ብሎ 20 ብር አዘጋጅተው ሲመጡ ያችን ነገር አውልቋት ይዞ ሄደዋል ሱብሃንአላህ በሐላል መንገድ የመጣለት የነበረውን በሐራም መንገድ እሱ አገኘው ማለት ቾክሎ በሐላል ሊመጣለት ነበር እሱ ግን ቾከለና በሐራሙ መንገድ እንጂ አላህ የጻፈልን የትም አይቀርም እኛ መንገዱን ካበላሸ ነው ቢሆን እንጂ ስለዚህ ወንድሞች ሪስካችን ስንፈልግ በአላህ መተማመን ይኖርብናል ማለት ነው ሌላኛው ደግሞ ስንታመም ነው ስንታመም ብዙን ጊዜ ሰው ሲታመም ተስፋ ይቆርጣል ሙስሊም ተስፋ አይቆርጥም ወንድሞቼ ስንታመም ተስፋ መቁረጥ የለብንም አላህ አፍያ ያደርገኛል ይህን ህመም ያመጣብኝ አላህ ወንጀልን ሊያራግፍልኝ ፈልገው ነው ብሎ ይሄን ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል የታመመ ሰው ይሻለዋል ተስፋ የቆረጠ ሰው ሲቀር ተስፋ ከቆረጠ ከባድ ነው ለዛ ነው አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም አንድ አዕራቢ ነው የገጠር ሰው ነው ነብዩ ሰለላሁ ዐለይሂ ወሰለም አይሁዶቹንም ሁሉንም ሲታመሙ ለመጠየቅ ይገቡ ነበር ይሄዱ ነበር ሊጠይቁት ገቡና ጠሁሩን ረሱል ሰለላሁ ዐለይሂ ወሰለም ደግሞ ተለምዳቸው ይሄን ይሉ ነበር ለኛ መዘውናል ጠሁሩን ኢንሻአላሁ ዐዘ ወጀል አላህ ሊያጠራክ ፈልጎ ነው ወንጀልህን ሊያራግፍልህ ፈልጎ ነው አላቸው ያ ሽማግሌ ተናደደና እንዴት ይሄ ትኩሳት በኔ ላይ እንዲህ የተንገበገበ ይሄ እንዲህ ያቃጠለኝ እንዴት ጠሁሩን ትላለ ይህ ቃጠሎ ነው እንጂ በዚህ ትልቅ ሽማግሌ ላይ በየቀኑ ቀብርን የሚያዘየረውና የሚያስጎበኘው የሆነ ህመም ነው እንጂ ጠሁሩን ትላለህ አላቸው ረሱል ሰለላሁ ዐለይሂ ወሰለም ፈናዕም ኢዘን አሉ ታዲያ እንደዛ ካልክ በሌላ ሪዋያ ላይ ደግሞ أما إذا أبيت فهو كما تقول إن بكالك حسابين استخاكل ظنهن استخاكل بالله لا تماما ستبال إن ببلك هنا إن دالكوي هنا قالوا رسول صلى الله عليه وسلم يزدان كانوا ولو يمامتون فما أمسى من الغد يما قستون موتونو يوالو مهلا سبحان الله سلازي ሰውም ሲታመምብን እኛም ስንታመም ተስፋ መቁረጥ አያስፈልገንም አላህ Subhanahu Wa Ta'ala ለኸይር ነው ይሄን ነገር ያመጣብኝ ይሻለኛል ይሄንንም ሰው ይሻልልኛል ብለን ሙሉ አማኔታ በአላህ Subhanahu Wa Ta'ala ልናደርግ ይገባል ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻቸዋለሁ ይላል ጃቢር سمعت رسول الله صلى الله عليه وسلم يقول قبل موته ب3 ايام كما موتاچو ከ3 ቀን በፊት ወደ አኺራ ከመሄዳቸው ከ3 ቀን በፊት እንዲህ ሲሉ ሰምቻቸዋለሁ لا يموتن احدكم ከናንተ አንዳችሁ እንዳይሞት الا وهو يحسن الظن بالله بالله سبحانه وتعالى ዘኑን ሂሳቤውን ያስተካከለ ቢሆን እንጂ አላህ ኸይርን ነገር ነው የሚገጥመኝ ገና ሲሞት እንኳን ማለት ነው በአላህ ላይ ጥሩ ሂሳብ ሊኖረው ጥሩ ትቃ ሊኖረው ይገባል ማለት ነው በአላህ Subhanahu Wa Ta'ala መተማመን የነቢያቶች ልምድ ነው መብቃቃት አለበት ራስን መቻል አላህ Subhanahu Wa Ta'ala በሰጠው መውደድ ያለበት ነውና አላህ Subhanahu Wa Ta'ala በሰማነው ተጠቃሚ ያድርገን በረሱል ሰለላሁ ዐለይሂ ወሰለም ሰለዋት እናብዛ የጁምዓ ቀን ሰለዋት ማብዛት አለብን ሰለዋት የትም ሆናችሁ ብታወርዱ ይደርሰኛል ብለዋል ረሱል ሰለላሁ ዐለይሂ ወሰለም ጁምዓ ቀን አንድ ከሚለይባቸው ነገራቶች መካከል በረሱል ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማብዛት ነው ሰለዋት ልናበዛ ይገባል
الله سبحانه وتعالى براسو جمرو ملائكة وتنسكتلو صلوات عندنا ورد الزونال حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربعة أبا بكر وعمر وعثمان وعلي وأن سائر الصحابة أجمعين برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين وانصر عبادك الموحدين وانصر عبادك الموحدين في كل مكان برحمتك يا أرحم الراحمين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم اكفنا بحلالك عن حرامك وأغننا بفضلك عمن سواك اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار والحمد لله رب العالمين وصل اللهم وسلم على نبينا محمد وعلى آله وصحبه أجمعين أقم الصلاة